ቀና ከእስራኤል ያልተጠበቀ ዜና ተሰምቷል። ይሄውም እስራኤል ከዚህ ቀደም ጦርነቱን ለአመታት የተዘጋጀሁበት ነው፣ ገና ይቀጥላል፣ በርካታ ጉዳዮች አሉኝ ስትል ትናንትና ማሳወቁ አይዘነጋም። ነገር ግን በዛሬው ዕለት የአሜሪካው ተነባቢ ጋዜጣ ዎል ስትሪት ጆርናል እስራኤል ጦርነቱን ባጭሩ መቋጨት እንደምትፈልግ ዘግቧል። የእስራኤል የአየር ኃይል መከላከያዎች መዳከማቸውና የኢራን ጥቃቶች እየበረቱ መምጣታቸው በእስራኤል መንግስት በኩል ጦርነቱ በፍጥነት እንዲቋጭ ውሳኔ እንደተላለፈበት ነግሯል። ከቅርብ ባለስልጣኖች የሰማውን መረጃ ሲዘግብ፣ በሌላ በኩል ኢራንም እስራኤልም የሚሰነዝሩት ጥቃት በርትቷል። እስራኤል ኢራን ውስጥ ከባድ የሆነ ውድመት ማድረሷ ተነግሯል። ኢራንም እንዲሁ የሚሳኤሎቿ ቁጥር በከፍተኛ ሁኔታ በዝተው በዛሬው ዕለት ከባድ የተባለ ጉዳት በእስራኤል ላይ ማድረሷ ነው የተነገረው። የተለያዩ ሀገሮች የማስጠንቀቂያ መግለጫዎቻቸውን እየቀጠሉ ይገኛሉ። ከፍተኛ ፍርሃት በነገሰባት ዓለማችን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እርዳታን ለመጠየቅ ወደ አጋራቸው ሩሲያ መጓዛቸው ተሰምቷል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋርም ንግግር ማድረጋቸው ተሰምቷል። ኢራንም ሆነች እስራኤል አሁን ላይ ደጋፊዎቻቸውን በማናገር ላይ ይገኛሉ። ሁኔታው ውጥረቱን ወደ ለየለት ሁኔታ አባብሶታል። በሌላ በኩል ጥቃቱ ከተፈጸመ ጊዜ ጀምሮ በዝምታ የቆዩት የኢራን ጀነራሎች ዛሬ ረፋዱን በይፋ ወጥተው ለመገናኛ ብዙሃን መግለጫ ሰጥተዋል። በአሜሪካ ላይም ጥቃት እንደሚፈጽሙ በዛሬው ዕለት ተናግረው አረጋግጠዋል። ይህም ውጥረቱን በከፍተኛ ሁኔታ አኑሮታል። እስከ ፍጻሜ የቆዩ ዝርዝር መረጃዎችን አድምጡ።